አንቺ ጎንደሬ አንቺ ጎንደሬ ደግሞ ያለችኝ ነው ማርዬ ያለችኝ ነው። ቃል በቃል ያለችኝ ነው። የሆነ ብሄር ጠቅሳ በይውልሽ የሆነ ብሄር ጠቅሳ እነዛ እንዲህ ናቸው አለችኝ በይ። እሺ ይቅርታ፣ ለዚህ ደግሞ ይቅርታ እና እነዛ ስትለኝ እንዴት እንደዚህ ልትቻለሽ መርሳ አባጌትዬ አለች። የሆነ ሰፈር የሆነ ሴትዮ አለች እሷ ጋር ሂጄ እሷ ነገረችኝ አለች። ጠንቋይ ጋር ሄደሽ አልኳት። ወላሂ አይ ሴትዮዋ ታውቃለች ምናምን ነገር አለች እና አልኳት። ከዛ እንትን የፀሐይን የእናቷን ስምና የሶፊያን የእናት ስም ታውቂያለሽ አለችኝ። የሚገርምሽ ግን እኔ ፀሐይንም የእናቷን ስም አውቃለሁ። ፀሐይ ደግሞ እዚህ ላይ አለች ምስክር ናት እሷ። ከዛ የሶፊያንም በማን ቀን እዛ እንደዚህ ተሰባስበን ስንጫወት በቃ የቤተሰቦቻችን ስም እንትን እንተዋወቃለን ገብቶሻ። ከዛ የእነሱ ስም ስትጠይቀኝ እና የእነሱ ስም እኛ ላይ ለተደረገ ነገር ምን ይሰራል አልኳት። ምን ይሰራል ለነሱ ስም እኛ ላይ ከተደረገ ምን ይሰራል አልኳት። አይ የነሱ ስም የእናታቸው ስምና የእናታቸው ስም እስከተገኘ ሴትዮዋ ፈታልሻለሁ ብላኛለች፣ ግን ብር ይፈልጋል አለችኝ። ከዛ ስልኩን ዘጋሁና ወላሂ ነው የምልሽ እኔ ለምንም ብዬ አይደለም የማወራሽ። እኔ ዛን ሰዓት በጣም ነው ያለቀሱት። እንዴት እንደዚህ አይነት ነገር እንዴት ምክንያቱም በኋላ የሆነ ገባሁና እኔ ሰርች አደረኩና የሆነ ሳይ የእናት ስም የሚያስፈልገው ለማድረግ ነው፣ አንድ ሰው ላይ ለማድረግ ነው። የሆነ ኢናፍቲቭ የሚላል ለዛ ላይ ገባሁና ሰርች አድርጌ ሳይ ከዛ በጣም እንትን አልኩኝ። ፀሐይ ጋር ደወልኩላት። ይሄው ፀሐይ አልጠየቀችኝም ትበል ይሄው አለሁ አለች። ፀሐይ አልኳት እንዲህ አክስቶቿን ምናምን እንደውም ያክስቶ ልጅ ምናምን የፎቶ ልካልኝ እያወራን ፀሐይ አልኳት የእናትሽ ስም ማን ነው ስማቸው ምናምን አልኳት። ከዛ ነገረችኝና እንዲህ አንድ ሰው እንዴት በየዋህነት ሰው እንግዲህ እዚህ ድረስ ተቀራርበሽ አብረሽ በልተሽ ጠጥተሽ የቤተሰብ ስም ጠይቀሽ እንደዚህ ለእንደዚህ አይነት ነገር እኔ መቼም ቢሆን አላደርገውም። በሷ ላይ እንኳን አይደለም በሷ ላይ እኔ ፀሐይ የሺ ፋጡማ ስልክ ደውላ የእናትሽን ስም ጠይቃሽ ታውቃለች? በኢሞ እያወራን ቆይ ጠብቂኝ አንዴ። የጠየቀችኝ መቼ እንደሆነ ታውቂያለሽ? ወዲያው እንደገባች የኢትዮጵያ አካውንት ልከፍትልኝ የእናትሽ ስም ማን ነው? እኔ ልንገርሽ ጠብቂኝ። እኔ የምፈልገው የእናትሽን ስም ጠይቃሻለች አልጠየቀችሽም? ጠይቃኛለች፣ ግን ለአካውንት ነበር የጠየቀችኝ። በቃ ኦኬ። በአካውንት አሳባው ቢሆንስ ሊያስመጥቱብሽ እኮ የእናትሽን ስም ፈለጉ። አንድ ጊዜ ፀሐይ ያ በፊት ነው እናንተ እዛው ያላችሁ ላንቺም ለሰሚራም ለዛሃራም አካውንት አወጣሁላችሁ። የጠየኩሽ ሳኡዲ ያንን ብሩን እንትን ባልና አካባቢ ብሩን ጠይቀሽ ጊዜ ስጭ ምናምን ነገር እያልኩሽ በዛን አካባቢ ያክስትሽ ልጅ ፎቶ አክስቶችሽን ልከሽልኝ ከዛ የእናትሽ ስም ማን ነው እንደዚህ እያልኩሽ የእናትሽ ስም ራሱ ነገር አካውንት ኢትዮጵያ ላይ ባንክ አካውንት አስከፍችላቸው ነበረ። አስከፍታለኝ ነበር እንዴት ማለት ውክልና አለሽ ለነሱ? ውክልና አይደለም በራሳቸው በቴሌግራም ራሳቸው ልከው እንትን እያሉ እየፈረሙ ማለት ነው። ዳሽን እንደዛ አድርገው ትችላቸዋለህ። ምንም በጣም አይቻልም እኮ ግለሰቡ ራሱ ካልተገኘ ወይም ውክልና ካልሰጠ ይሄ ሙስና እኮ ነው። ራሱ ይኸው እያወራቻት ነው ማናጀሯን። ከኔ ጋር ምንም ነገር ንክኪነት የለውም እኮ ማናጀሯ ሙስና በልታ ህጉ የማይፈቅድላትን ነገር በራሷ በግሏ በድብቅ እያደረገች ነው እንጂ አንድ ሰው ባንክ አካውንት ሲከፍት ውክልና መስጠት አለበት። ዝም ብሎ ማንም ሰው ሄዶ በእኔ ስም ባንክ አካውንት መክፈት አይችልም። ፎታቸውን ላኩልኝ፣ አሻራቸውን በቴሌግራም አወሯት፣ አሻራ አደረጉ ላኩላት። ከዛ ተከፈተ። ከኔ ጋር ምንም ነገር ንክኪ ወይም ደግሞ ምንም ነገር እንትን ያልኩት ነገር የለም። ጥሩ እንደዛ የሚቻል ከሆነ በጣም ጥሩ ነው። እጠይቃለሁ። እንትኑ ራሱ አለ አካውንት እንትኑን ላከችላት በቴሌግራም የራሳቸውን ፊርማ እንዳለ። ለምን በራሱ ባለበት ሀገር ተቀምጦ ኢትዮጵያ ባንክ እየደወለ ለምን አካውንት አይከፍትም? እንደዛ ከሆነ ማሬ እኔ ፎታቸውን ይዤ ሄድኩና አናገርኳቸው። ያለ ውክልና ነው እኔ የጠየቁሽ። ውክልና ሳይሰጡሽ? ውክልና የለውም። ታዲያ ሳይወክሉሽ እንዴት ይቻላል? እነሱ ውክልና ሳይሰጡሽ አሁን በእኔ ስም አሁን እኔ ታዋቂ ስለሆንኩኝ በእኔ ስም ለማጭበርበር በእኔ ስም ባንክ አካውንት ለመክፈት አንድ ሰው ሄዶ ፎቶዬን ይዞ በስሜ አካውንት መክፈት ይችላል። ከዛም በኋላ እኔ ሳላቅ በስሜ ገንዘብ ማጭበርበር ይችላል ማለት እኮ ነው። ይሄ እኮ ለሌባ ማመቻቸት እኮ ነው። እንዴት ይቻላል? እንዴት ውክልና ህጋዊ ውክልና ሳይሰጥ አንድ ሰው እነዚህ ሰዎች እነሱስ እሺ፣ አሁን ፀሐይ አልገባችም፣ ዛህራም አልገባችም፣ አላዩትም። ግን ሰሚራ ያንን መጣች፣ አካውንቱን አስረከቧት፣ ይኸው እየተጠቀመችበት ነው። ከኔ ጋር ምንም ነገር ንክኪነት የለውም። በነገራችን ላይ ፊርማቸውን እንዴት እንደሚፈርሙ እንትን እንደሚሉ ቴሌግራም ላይ ነው ሴትዮዋ ራሷ እየላከችላቸው የፈረሙት ማለት ነው። እኔ እነዚህ ልጆች ፌክ አካውንት እንዳይሆን የተከፈተላቸውና ብራቸው እየተበላ እንዳይሆን አደራሽን። ምንድነው ቅርንጫፉ? ማናጀሯ ምንድናት? እንዴት ነው እንጃ። ፌክ አካውንት እንዳይሆን ልጅ በኋላ ገንዘቤ የለም እንዳትል አንቺና ፈጡም እየተጠየቃችሁ ካላችሁበት አንቺና ፋጥማ እየተጠየቃችሁ ካላችሁበት 7372 ዲናር ላይ ምንም አልደረሰኝም ሙሉ ብሩን ፋጡማ ናት የወሰደችው እያልሽ ነው። በግልጽ ነው እኔ የምፈልገው ጥርት ባለ ሁኔታ። ማያቅተኝ ምን ነገር አለ? ልብስ ደግሞ ለቫኬሽን ለምንድን ነው የሚባለው ነገር ልብስ በማንቀን የምንገዛው ልብስ ብቻ
የሷም ደግሞ ለወንድሞቿ ጃኬትም ሆነ ምንም ሆነ ጃኬት ብቻ ነው ጃኬት 99 ጃኬት እሷ ለወንድሞቿ እኔም ለወንድሞቼ 99 ጃኬት አንድ ላይ ገዝተን የሷንም በሻንጣ አድርገን የኔንም ደግሞ በእንትን አድርገን 99 ለሁለታችሁም 18 ጃኬት ማለት ነው። 99 ጃኬት ለወንድሞቻችሁ በተቀመጠው ብር በእነዚህ ልጆች ብር ይመዝገባል። እሺ 99 አንቺ ብቻ እንደገዛሽ ቁጥር አንዳንድ አዳምጪኝ ፈጡማ አንቺ ሳትመጪ ግን መኪያ ያለችው ለአንቺ ብቻ እንደገዛሽ ነው፣ ለእሷ እንዳልተገዛላት። እሺ ከዛ ያንን ላካርጎ ተደረገ። የሷ መቃይም በሱሱ እንደተደሰትኩት ሌላ እንደው ልክ ለሱሱ በፍጥነት እንደመለስከው ፈጣሪዎች ሌሎችንም የተበደሉ በሰው የተገፉ ሰዎችን አንስተህ ጠላቶቻቸው ይዩ። ጠላቶቻቸው ሳይሞቱ በህይወት እያሉ የፈጠነ ለሱሱ ፈጣሪ የፈጠነ ይሰጠው። ልክ ለሌሎችም ፈጣሪ የፈጠነ መልስ ሰጥቶ ለጠላቶቻችሁ ባይናቸው ያሳያችሁ። ጠላቶቻችሁ ሳይሞቱ ምንም ሳይሆኑ በህይወት እያሉ እናንተን ሰበርናቸው፣ ጣልናቸው፣ ገደልናቸው፣ አበቃላቸው ሲሉ ፈጣሪ አንስቶ ባይናቸው ይዩ የፈጣሪን ኃይል። የሱሱ ታሪክ እንደዛ ነው። ጣልናት፣ ከቤሩት አስባረርናት፣ አሳሰርናት፣ ትዳሯን አፈረስንባት፣ ከልጇ ለየናት፣ ስራዋን አሳጣናት፣ እንጀራዋን አሳጣናት። በቃ በቃች እቺ ሰው ከዚህ በኋላ ሰው አትሆንም ብለው ነበር ወደ ሀገር ቤት የወረወሯት። ፈጣሪ ደግሞ ከቤሩት መውጣት የዓለም መጨረሻ አይደለም አለ። ባሏን ከነ ልጇ አመጣላት ወደ ሀገሯ። ሁሉ ነገር የተሻለ ሆነ። በቃ ቤሩት ከነበረችበት ከሱቅ ብቻ ከመስራት አሁን ኢንተርናሽናል ሆነች። ቬሮኒካን የምታክል አርቲስት በነፃ ሌሎች በሚሊየን የሚከፍሏት ለእሷ በነፃ አምባሳደር እንድትሆንላት አደረገ ፈጣሪ። መታ ራሷ በነፃ እኔ የብራንድ አምባሳደር ሆንሻለሁ አለቻት። ሱሱ አቅም አይኖራትም ነበር ለቬሮኒካ የብራንድ አምባሳደር እንድትሆናት የመክፈል። እሷ ግን በነፃ ሆነችላት። ፈጣሪ ነው ይሄንን ያደረገው። አሁን ኢትዮጵያ ውስጥ ምን የመሰለ ስቶር ትከፍታለች ኢንሻአላህ። እና በጣም የፈጣሪን ኃይል ነው ያየሁበት እኔ በሷ።